ሁለተኛ እድል ሰጥቼሽ ሁለተኛ ኩላሊቴ ልታሸጪኝ። ይሄን ሁሉ ገንዘብ ከየት ነው ያመጣው በዚህ ፍጥነት? አንዱ ኩላሊቴን ሸጬ ያገኘሁት ገንዘብ ነው። በቃ ዝርዝሪውና ሰርጋችን ይካሄዳል። ያቶ ካሳ ብድር ይከፈላል። ያለምን የምረና ወይኔ ፍቅር እና ባቲላ ቀስ ይቅርታ ይሄ በጣም ነው ደስ ያለኝ። በቃ በሚመጣው ወር ሽማግሌ መላክ ትችላለህ። እሺ እልካለሁ። ይሄ ነገርማ ለፍቅር የተከፈለ መስዋዕትነት ተብሎ የዓለም ሕዝብ በጠቅላላ ሊያዩ ይገባል። እሺ አረ በእናትሽ አታካብጂ ሳሚ። ስለ ሁሉም ነገር አመሰግናለሁ። ላደረክልኝ ደግነት ከፈጣሪ ታገኘዋለህ። እኔን ግን አታገኘኝ። ይሄን ወረቀት ስታነብ ምናልባትም እኔ በአውሮፕላን አየር ላይ ነኝ። ዛሬ ሽማግሌ እንድትልክልኝ ያደረኩት ወደ ውጭ የሚሄድበት ቀን ስለሆነ ሲጀመር እኔ አዲስ አበባ ውስጥ ምንም አይነት ቤተሰብ የለኝም። ብሩንም የፈለኩት አሜሪካ ለመሄድ ስለምፈልግ ነው። ከአቶ ካሳ የተበደርከውንም ብር ሆን ብዬ ያሰራኩ እኔ ነኝ። አንተ ልብህ ጥሩ ስለሆነ ልክ እንዳንተ አይነት አሪፍ ሴት እንደምታገኝ ጥርጥር የለኝም። ለኔ ብለህ ኩላሊትን ስለሸጥክ በፈጣሪ ስም ይቅርታ እንድታደርግልኝ እጠይቅሃለሁ። መልካም የህይወት ዘመን ይሁንልህ። በነገራችን ላይ ምን አይነት ጀግና አፍቃሪ እንደሆንክ ዓለም ሁሉ እንዲያውቅ የቀረጽኩን ቪዲዮ በሁሉም የሶሻል ሚዲያዎች ለቅቄዋለሁ። ፍቅርህ ያው ነው። እባክህ ሳሚ ይቅርታ አድርግልኝ። እባክህ ሳሚ እባክህ። ኧረ ተነሽ፣ ግድ የለም። አይ በፍጹም ይቅርታ ካላደረግክልኝ አልነሳም ሳሚ እባክህ። በቃ እሺ ይቅር ብዬሻለሁ። ተነሽ። እውነት ይቅርታ አደረግክልኝ? ችግር የለውም፣ ይቅር ብዬሻለሁ። ታውቂ የለ እኔ ከሆደ ቡቡ ነኝ። በሆዴ ቂም የሚባል ነገር አልይዝ፣ ታውቂያለሽ። ሳሚ ይቅርታ ካደረግክልኝ ታዲያ ፍቅራችንን ወደ ድሮ ቦታው መመለስ እንችላለን አይደል? ድጋሚ ሁለተኛ እድል ትሰጠኛለህ አይደል ሳሚ? ሁለተኛ እድል ትሰጠኛለህ? ሁለተኛ እድል ሰጥቼሽ ሁለተኛ ኩላሊቴ ልታሸጪኝ? ደፋር ነሽ። በነገራችን ላይ ዛሬ ወደ ሰፈር የመጣሁት የአካባቢን ሰው ሰርግ ለመጥራት። ብቻ ሰርጌ ላይ ብትገኝ ደስ ይለኛል። እንዳትቀሪ። ወገብሽን ጠብቅ አድርገሽ ትጨፍሪያለሽ።